ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር ሰበር መረጃዎች ይዤ ቀርብ ያለው አብራችሁኝ እንድትቆዩ ጋበዝኩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም ከጎረቤት ሀገር ጅቡቲ ያልተጠበቀ ዜና ለኢትዮጵያ በዛሬው ዕለት ተሰምቷል። ይሄውም ጅቡቲ የታጁራ ወደብን ኢትዮጵያ ሙሉ በሙሉ ተረክባ እንድታስተዳድር ለመስጠት አማራጭ ማቅረቧን ነው በዛሬው ዕለት ረፋዱን የጅቡቲ ውጭ ጉዳይ ሚኒስትር የገለጸው። በአፍሪካ ቀንድ ቀጠና የተነሳውን ውጥረት ለማርገብ ጅቡቲ ከወደቦቿ አንዱን ኢትዮጵያ ሙሉ በሙሉ በቀጥታ እንድታስተዳድረው ለማድረግ አማራጭ ማቅረባቸውን የጅቡቲ ውጭ ጉዳይ ሚኒስትር መሐሙድ አሊ ዩሱፍ በዛሬው ዕለት ለቢቢሲ በሰጡት መግለጫ ገልጠዋል። ኢትዮጵያ የባህር መዳረሻ እንድታገኝ አንደኛውን የጅቡቲን ወደብ ሙሉ በሙሉ ተረክባ እንድታስተዳደር ጅቡቲ አማራጭ አቅርባለች በማለት በዛሬው ዕለት ይፋ ያደረጉት የውጭ ጉዳይ ሚኒስትሩ ከቢቢሲ ፎከስ ኦን አፍሪካ ጋር በሰጡት መግለጫ ነበር። ጅቡቲ ያቀረበችው ወደብ ከኢትዮጵያ በ100 ኪሎ ሜትር ርቀት ላይ የሚገኝ የታጁራ ወደብ መሆኑን የውጭ ጉዳይ ሚኒስትሩ በቆይታቸው አረጋግጠዋል። ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተደረሰ የባህር በር መግባቢያ ስምምነት የተነሳ ከሶማሊያ ጋር የተነሳውን ውጥረት ለማርገብ እንዲሁም የኢትዮጵያ የባህር በር መዳረሻ ችግርን ለመቅረፍ ይህ አማራጭ ያግዛል ብለዋል የጅቡቲ ውጭ ጉዳይ ሚኒስትሩ ኢትዮጵያ የባህር በር መዳረሻ እንድታገኝ የሚያስችላትን በሀገሪቱ ሰሜናዊ ክፍል የሚገኘውን ወደብ እንዲሁም አዲስ የተገነባውን ኮሪደር እንድታስተዳድርም ሐሳብ እናቀርባለን ብለዋል። ይህ አማራጭ የሀገሪቱ ፕሬዝዳንት ኦማር ሐሰን ጊሌ ለኢትዮጵያ ማቅረባቸውንም ይፋ አድርገዋል። የውጭ ጉዳይ ሚኒስትሩ ለኢትዮጵያ የቀረበው የወደብ ማስተዳደር አማራጭ ለየትኛው የመንግስት አካል መቼ እንዲሁም በምን አይነት ስምምነት እንደሆነ ዝርዝር መረጃ ግን ከመስጠት ተቆጥበዋል። ኢትዮጵያ የጅቡቲን ወደብ ለማስተዳደር ቀርቧል ስለተባለው ጥያቄ እስካሁን ሰዓት ያለችው ነገር የለም። ሆኖም በአማራጭ ሐሳቡ ዙሪያ በሚቀጥለው ሳምንት በሚካሄደው የቻይና አፍሪካ የመሪዎች ጉባኤ የሁለቱ መሪዎች ጋር ለመወያየት እድል እንደሚኖር ሚኒስትሩ ጠቁመዋል። በ$90 ሚሊዮን በተገነባው የታጁራ ወደብ ኢትዮጵያ ከ4 ዓመት በፊት መጠቀም መጀመሯን የሀገሪቱ የባህር ትራንስፖርትና ሎጂስቲክስ አገልግሎት በወቅቱ አስታውቆ ነበር። ኢትዮጵያ በአፋር ክልል አለ የሚባለውን በቢሊዮን ቶኖች የሚገመት የፖታሽ ክምችትን እንዲሁም ለድንጋይ ከሰልና የብረት ጭነቶች በታጁራ ወደብ በኩል ወደ ውጪ ለመላክ እቅድ እንዳላትም ተገልጿል። በተለይም ደግሞ ከታጁራ ወደብ እስከ ወደቧ ከተማ በልሆቅ ድረስም ያለው 120 ኪሎ ሜትር መንገድ በ$156 ሚሊዮን የተገነባ ምቹ አስፓልት በመሆኑ በተሽከርካሪዎች ዘንድም ተመራጭ እንደሆነም በወቅቱ መገለጹን ቢቢሲ አስታውሷል። የባህር በር አልባዋ ኢትዮጵያ የገቢና የወጪ ንግዷን የምታካሂደው በጅቡቲ በኩል ብቻ ሲሆን ይህም ደግሞ ሀገሪቷን በአመት ከ$1 ቢሊዮን በላይ ያስወጣታል። ኢትዮጵያ የንግድ መተላለፊያ ወደብ ለማግኘት እንዲሁም የባህር ኃይሏን ለማጠናከር ካላት ፍላጎት የተነሳ ነጻ ሀገርነቷን ካወጀችው ሶማሌላንድ ጋር ስምምነቷን ብትፈራረምም ከሶማሊያ ጋር ዲፕሎማሲያዊ ውጥረት ውስጥ ከቷታል። የውጭ ጉዳይ ሚኒስትሩ ከቢቢሲ ጋር ባደረጉት ቆይታ ውጥረት ውስጥ የገቡት ሁለቱ ሀገራት በውይይት የያዙትን የሰፋ የአቋም ልዩነት የሚያጠቡበት ሁኔታ ሊፈጠር ይገባል ሲሉም ተደምጠዋል። ጅቡቲ፣ ኬንያና ሌሎችም የቀጠናው ሀገራት መድረኩን የማመቻቸታቸው ሚና ሊጫወቱ እንደሚችሉም ጠቁመዋል። ልዩነታቸውን የሁለቱም ሀገራት ሉዓላዊነት በተከበረበት ሁኔታ ሊፈታ እንደሚገባም ሚኒስትሩ አሳስበዋል። ሀገራቱ የገቡበት ውጥረት የበለጠ ቀጠናውን ስጋት ውስጥ እንደሚከት የተናገሩት የጅቡቲ ውጭ ጉዳይ ሚኒስትር በአሁኑ ወቅት በኤደን ባህረ ሰላጤና በባብኤል መንደብ ግዛት ከየመን ሁቲ ታጣቂ ቡድን ጥቃት እየደረሰብን ነው፣ በጋራ ልንቆም የሚገባበት ጊዜ ነበር ሲሉ ተደምጠዋል። ጅቡቲ የተረጋጋች ሀገር ብትሆንም በጎረቤት ሀገራት ያለው ውጥረት የማይረግብ ከሆነ ለሀገራችንም ከፍተኛ ስጋት ነው ብለዋል። ሰላማችን የጋራ ነው ያሉት የጅቡቲ ውጭ ጉዳይ ሚኒስትር የውጭ ጉዳይ ሚኒስትሩ አክለውም ሁለቱ ሀገራት ውጥረቱን ከሚያባብሱ መግለጫዎችና ትርክቶችም ሊቆጠቡ ይገባል ሲሉ አስተያየታቸውን ሰጥተዋል። በታላቁ ህዳሴ ግድብ ግንባታ ምክንያት ለዓመታት ከኢትዮጵያ ጋር አይንና ናጫ የሆነችው ግብጽ ከሶማሊያ ጋር የወታደራዊ ትብብር ስምምነት መፈራረሟ ኢትዮጵያን እንዲሁም የአፍሪካ ቀንድ ቀጠናን ስጋት ላይ ጥሏል። ግብጽ ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተገነቡ
የተገባው የባህር በር መግባቢያ ስምምነት ከኢትዮጵያ ጋር ውዝግብ ውስጥ ለገባቸው ሶማሊያ በሁለት የጦር አውሮፕላኖች የጦር መሳሪያ መላኳን ተከትሎ ውጥረቶቹም በቀጠናው ላይ ተካረዋል። የሁለቱ ሀገራት ወታደራዊ ትብብር ስጋት ውስጥ የጣላት ኢትዮጵያ የአፍሪካ ቀንድ ቀጠናን ለማተራመስ እየተሄደ ያለውን እርምጃ በዝምታ አልመለከተውም ስትል አቋሟን አስታውቃለች። የሶማሊያ መንግስትም ቀጠናውን ለማተራመስ ከሚሹ የውጭ ኃይሎች ጋር እየሰራ ይገኛል ስትል ኢትዮጵያ አስታውቃለች። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ እስካሁን ከየትኛውም አገር እውቅና ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ ሆኗል። ኢትዮጵያም በምላሹ ለሶማሌላንድ የሀገርነት እውቅና በመስጠት ከዓለም የመጀመሪያው ሀገር እንደምትሆን የሶማሌላንድ ባለስልጣናት ገልጸዋል። ወረራ እንዲሁም ሉዓላዊነትን የጣሰ ድርጊት ነው ያለችው ሶማሊያ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነትም ከማቋረጥ በተጨማሪ ጉዳዩን ወደ መንግስታቱ የጸጥታው ምክር ቤትም መውሰዷ አይዘነጋም። በሌላ ዜና በመዲናችን አዲስ አበባ የባጃጅ ትራንስፖርት አገልግሎት በሂደት ሙሉ በሙሉ መቋረጡ አይቀሬ እንደሆነ ተነገረ። በአዲስ አበባ ከተማ የባለ 3 እና የባለ 4 እግር ተሽከርካሪ ወይም የባጃጅ እና የህዝብ ትራንስፖርት አገልግሎት ሰጪ የአሰራር የአደረጃጀትና የአገልግሎት አሰጣጥ የዲሲፕሊን ቁጥጥር አፈጻጸም መመሪያ ላይ ያተኮረ ውይይት ተደርጎ ነበር። በውይይቱ ላይ የሰላምና ጸጥታ አስተዳደር ቢሮ፣ የትራፊክ ማኔጅመንት፣ የትራንስፖርት ቢሮ፣ የአዲስ አበባ ፖሊስ ኮሚሽን ማዕከልና የክፍላተ ከተሞች ኃላፊዎች ተገኝተው ነበር። በአፈጻጸም መመሪያው ላይ የባለ 3 እና ባለ 4 እግር ተሽከርካሪ ወይም የባጃጅ የህዝብ ትራንስፖርት አገልግሎት ሰጪዎች ከአሁን ቀደም ሲያጋጥሙ የነበሩ የህግ ጥሰቶችንና የደንብ መተላለፎችን ለመከላከል ሲባል አገልግሎት ሰጪዎቹ የአዲስ አበባ ከተማ የነዋሪነት መታወቂያ፣ የአዲስ አበባ የሰሌዳ ቁጥር በማህበር መደራጀት እንደሚኖርባቸውም ጭምር ገልጾ አዲስ ህግ አውጥቷል። በአዲስ አበባ የከተማ አስተዳደር ታርጋ ለጥፈውና የአዲስ አበባ ከተማ መታወቂያ ይዘው ከሚሰሩት ይልቅ ከተለያዩ አካባቢዎች የመጡ አሽከርካሪዎች መበራከታቸው የጸጥታ ችግር ሆኗል ብሏል ከተማ አስተዳደሩ። ይህ ደግሞ በተለይም በወንጀል ድርጊት ላይ ተሳትፎ በሚገኙ አሽከርካሪዎች ላይ ህጋዊ እርምጃ ለመውሰድ አዳጋች እንደሆነበት ገልጿል። በዚህ መድረክ ላይ የባጃጅ ትራንስፖርት የከተማዋን ዘመናዊ እሳቤ የሚመጥን ስላልሆነ በሂደትም ሙሉ በሙሉ አገልግሎቱ እናቋርጣለን ብሏል። እስከዚያው ጊዜ ድረስ ግን የባለ 3 እግር አሽከርካሪዎች የአዲስ አበባ መታወቂያ ታርጋና በማህበር መደራጀት ይኖርባቸዋል ብሏል። አሁን ላይ በተለይም የጋራ መኖሪያ ቤቶች አካባቢ ሰፊ የባጃጅ ትራንስፖርት አገልግሎት ፍላጎት በመኖሩ በእነዚህ አካባቢ ያለው ፍላጎት በሌላ አማራጭ እስኪተካ ድረስ አገልግሎቱ እንደሚቀጥልም አመልክቷል። በአዲስ አበባ የጋራ መኖሪያ ቤቶች ባሉባቸው እንዲሁም በውስጥ ለውስጥ ሰፈሮችም ዜጎች ባለ 3 እግር ተሽከርካሪዎች ወይም የባጃጅ ትራንስፖርትን ይጠቀማሉ። እጅግ በርካታ ዜጎችም በተለይም ደግሞ ወጣቶች በዚህ የትራንስፖርት አገልግሎት እየሰጡ ገቢ ያገኛሉ። ቤተሰባቸውንም በዚህ መልኩ የሚያስተዳድሩ ብዙ ናቸው። ከዚህ ቀደም ባጃጆች በተለይም በከተማው ዳርዳርና ከዋና ዋና የሚባሉ መንገዶችም ወጥተው ውስጥ ለውስጥ ብቻ እንዲሰሩ መደረጉ የሚዘነጋ አይደለም። በመጨረሻም ዩክሬን ሞንጎሊያን ሊጎበኙ ያቀዱትን ፑቲንን በቁጥጥር ስር እንድታውል ጥሪ አቀረበች። ዩክሬን በሚቀጥለው ሳምንት ሞንጎሊያን ሊጎበኙ ያቀዱትን የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በቁጥጥር ስር እንድታውል ለሀገሪቱ ባለስልጣናት ጥሪ አቅርበዋል። ጥሪው ግን በበርካቶች ዘንድ አስገራሚ ሆኗል። የዓለም አቀፉ የወንጀል ፍርድ ቤት የእስር ትዕዛዝ አውጥቶባቸዋል የተባሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከትዕዛዙ በኋላ በዚህች የዓለም አቀፉ የወንጀለኞች ፍርድ ቤት አባል የሆነች ሞንጎሊያ የተባለችውን ሀገር ለመጎብኘት ሲያቅዱ የመጀመሪያቸው ነው። ፕሬዝደንቱ ህጻናትን በህገወጥ መንገድ ከዩክሬን ወደ ሩሲያ ማፈናቀልን ጨምሮ በጦር ወንጀሎች ተጠያቂ ናቸው ሲል የዓለም አቀፉ ፍርድ ቤት ከዚህ ቀደም የእስር ትዕዛዝ እንደቆረጠባቸው ይታወቃል። እነዚህ ወንጀሎችም ተፈጽመዋል የተባሉት ሩሲያ በዩክሬን ላይ መጠነ ሰፊ የሆነ ወረራ በመክፈቷ ነው ሲልም ፍርድ ቤቱ ያምናል። ይህንንም ተከትሎ የእስር ማዘዣ ያወጣው ፍርድ ቤቱ ለሁሉም በዓለም ዙሪያ ለሚገኙ አባል ሀገራቱ ይህንን ወረቀት የበተነ ሲሆን ፑቲንም ወደ
ማንኛውም ሀገር የሚጓዙና ወደ እነዚህ የዓለም አቀፉ ፍርድ ቤት አባል ወደሆኑ ሀገሮች ሲገቡ በቁጥጥር ስር እንዲውሉ የሚጠይቅም ህግ አለው። ታዲያ ከዚህ ጋር በተገናኘ ፑቲን ይህ የእስር ማዘዣ ከወጣባቸው በኋላ ለመጀመሪያ ጊዜ ወደዚህ ወደ ዓለም አቀፉ የወንጀለኞች ፍርድ ቤት አባል ወደሆነ ሀገር ወደ ሞንጎሊያ ሊጓዙ አቅደዋል። የፍርድ ቤቱ ቃል አቀባይ ታዲያ የሞንጎሊያ ባለስልጣናት በዓለም አቀፉ የወንጀለኞች ፍርድ ቤት ህግ መሰረት ለዚህ ህግ የመገዛት ግዴታ አለባቸው፣ ፑቲንን ማሰር አለባቸው ብለዋል። ለቢቢሲ ይህንን ተናግረው ነገር ግን ይህ ማለት በቁጥጥር ስር መዋል ብቻ አይደለም፣ ለምሳሌ ወደ ግዛታችን እንዳይረግጥ ማለትም መቃወምም ይችላሉ ብለዋል። ይህን ፑቲን በሞንጎሊያ በቁጥጥር ስር ይዋሉ የሚለውን የዩክሬንን ጥሪ እንዲሁም የዓለም አቀፉ የወንጀለኞች ፍርድ ቤትን መግለጫ ተከትሎ ሩሲያ በሰጠችው መግለጫ የሚያስቅ መግለጫና የሚያስቅ ጥሪ ብለዋለች። በዚህ ጉዳይ የምንሰጋበት አንዳች ነገር የለንም፣ ፕሬዝዳንታችንም ወደዚያው ወደ ሞንጎሊያ ያቀናሉ ብለዋል። ከሞንጎሊያ አጋሮቻችን ጋር መልካም የሆነ ግንኙነት አለን፣ ሞንጎሊያ እንዲህ አይነት ሀገር አይደለችም ሲሉ የሩሲያው ቤተመንግስት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች ነግረዋል። አክለውም የፕሬዝደንቱ እያንዳንዷን ጉብኝትም በጥንቃቄ ዝግጅት የተደረገበት ነው ብለዋል። የዓለም አቀፉ የወንጀለኞች ፍርድ ቤት ቃል አቀባይ ዶክተር ፋዲ ኤል አብደላ የፍርድ ቤቱ ሞንጎሊያን ጨምሮ አባል ሀገራቱ በገቡበት የሮም ስምምነት መሰረትም የመተባበር ግዴታ አለባቸው። ሞንጎሊያ ፕሬዝደንቱ እግራቸው የሀገሪቷን መሬት ከረገጡ ጊዜ ጀምሮ በቁጥጥር ስር የመዋል ግዴታ አለባት። እርሱን ፕሬዝደንቱ በአካል እዚያው ሲገኙ የምናየው ይሆናል ብለዋል። ሆኖም ግን በስምምነቱ መሰረት አባል ሀገራቱ የእስር ትዕዛዝ ተፈጻሚ ለማድረግ ከሌሎች ሀገራት ጋር የገቡትን ስምምነት የሚጥስ ከሆነ እንዲሁም ዲፕሎማሲያዊ ያለመከሰስ መብትን የሚተላለፍ ከሆነ ተግባራዊ እንዲያደርጉ አይገደዱም። ሆኖም ከነዚህ ውጪ አባል ሀገራቱ የማይተባበሩ ከሆነ የፍርድ ቤቱ ዳኞች ጉዳዩን አጣርተው ለምክር ቤቱ ማሳወቅ ይገባቸዋል። ምክር ቤቱ ተገቢ ነው ብሎ ያመነውን ማንኛውንም እርምጃ በዚያ ሀገር ላይ ሊወስድ ይችላል ብለዋል ዶክተር ፋዲ። የዩክሬን የውጭ ጉዳይ ሚኒስትር ሞንጎሊያ ቭላዲሚር ፑቲንን የጦር ወንጀለኛ መሆናቸውን እንደምታውቅ ተስፋ አደርጋለሁ፣ እግራቸውም እዚያ መሬት ላይ እንደረገጠ በቁጥጥር ስር ታውላቸዋለሁ ብለን እንጠብቃለን ብለዋል። ህግ ይከበራል ወይስ አይከበርም? የዓለም አቀፉ ወንጀለኞች ፍርድ ቤትስ ስልጣን አለው የለውም የሚለውንም እናያለን ያኔ ብለዋል። ቢቢሲ በለንደን የሚገኘውን የሞንጎሊያ ኤምባሲ አስተያየት የጠየቀ ቢሆንም የሞንጎሊያ ኤምባሲ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ፑቲን ባለፈው ዓመት በደቡብ አፍሪካ ሲያደርጉት የነበረውን የመሪዎች ጉባኤ ጉዞ መሰረዛቸው ይታወሳል። ፍርድ ቤቱ ፈራሚ አባል የሆነችው ደቡብ አፍሪካ ፑቲንን በቁጥጥር ስር እንድታውል የጠየቃት ሲሆን የሀገሪቱ ፕሬዝደንት ራማፎሳ ሩሲያ ይህንን ጦርነት እንደማወጅ እንደምትቆጥረው አስጠንቅቀው እንዲህ አይነት ነገር አይታሰብም ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።